ሁለት በጣም የሚዋደዱ ፍቅረኛ ማቾች ከአንድ አመት የፍቅር በኋላ አንድ አባት ጋር ሄደው አባ አንድ አመት ጣፋጭ የሆነ የፍቅር ህይወት አሳልፈናልና ከዚህ በኋላ ልንጋባ ወስነናል። እርሶ ጋር የመጣ ነው እንዲባርኩን ነው አሏቸው። አባም እሺ እባርካለሁ። እንዴት ነው ትዋደዳላችሁ አሏቸው። እነሱም ሲመልሱ አዎ በጣም ነው የምንዋደደው፣ በጣም ነው የምንፋቀረው፣ በጣም ተቻችለን፣ በጣም ተከባብረን፣ ሐሳቤን አክብራ ሐሳቧን አክብሬ እንደው እስከዛሬ ድረስ አንድ አመት ሙሉ አንድ ቀን በስህተት እንኳን ተጣልተን አናውቅም አሏቸው። አባም አሃ ተጣልታችሁ አታውቁም? በፍጹም አንድም ቀን ተጣልተን አናውቅም። አባ እዚህ ጋር ምን አሉ መሰላችሁ? በሉ ሂዱና አንዴ አይደለም ሁለቴ አይደለም 3 ተጣልታችሁ ተታርቃችሁ ተለያይታችሁ በዛ በመለያየታችሁ ውስጥ ያለውን ስሜት ፊል አድርጋችሁ የበደለ ይቅርታ ጠይቆ የተበደለ ይቅር ብሎ ማንም ሰው መሃላችሁ ሳይገባ ታርቃችሁ ስጨርሱ ያኔ ባርካችኋለሁ ትዳራችሁም ይባረካል አሏቸው። የነዚህ ልጆች የፍቅር ህይወት ራሱ መስመሩን ይዞ እየሄደ ነው። መለያየት መገናኘት ሂደቱ ነው። እኛ ግን የነሱ ወዳጆች ምን መስል እንደዚህ ማነቆ ሆነንባቸው ትክክለኛውን የፍቅር ሂደት እንዳይሄዱ እያደረግናቸው ነው። ሁለት ፍቅረኛ ማቾችን ዋሽቶ ማስታረቅ አይቻልም። ፍቅር ውስጥ ውሸት አያስፈልግም፣ አስታራቂም አያስፈልግም። ፍቅር ከሆነ ራሱ ነው የሚጣለው፣ ራሱ ነው የሚታረቀው። አስታራቂ አያስፈልግም፣ በማር ሰው አያስፈልገውም፣ ቤተሰብም አያስፈልገውም፣ ጓደኛም አያስፈልገውም፣ አማካሪም አያስፈልገውም። ቢዝነስ አይደለም ይሄ፣ ፍቅር ነው፣ ህይወት ነው። ደህና ይሁኑ ብቻ። ለምንድን ነው የምትወጠሩት በሰው ሐሳብ በሰው ህይወት? ተዋቸው ይኑሩ። ይሄው ነው። መልካም ቀን።